በዛሬው ቪዲዮ አሁን በያዛችሁ ስልክ ብቻ ያለምንም ነገር ማለትም ላፕቶፕ ሳያስፈልጋችሁ እንዴት አድርጋችሁ ቪዲዮአችሁን ኤዲት ማድረግ እንደምትችሉ አሳያችኋለሁ። ኤዲት ለማድረግ የሚያስፈልገን አፕሊኬሽን ሁላችሁም እንደምታውቁት ካፕከት ነው። በመጀመሪያ ካፕከትን ከፕሌይ ስቶር ላይ ዳውንሎድ አድርገን እናወርዳለን። በዚህ ቪዲዮ 3 ነገሮችን እናያለን። የመጀመሪያው ቴክስት ማለት ቪዲዮአችንን ከሰራን በኋላ በየመሃሉ ሐሳባችንን ለመግለጽ የምናስገባቸው ጽሁፎች ናቸው። እነዚህንም ጽሁፎች ስለሰራነው ቪዲዮ በተሻለ መልኩ ለመግለጽ ይጠቅሙናል። እነዚህንም ቴክስቶች በተለያየ መንገድ ማለትም በከለር፣ በትራንዚሽን እና በተለያዩ መንገዶች ልናስገባቸው እንችላለን። ሁለተኛውና ቪዲዮአችንን ሊያሳምርልን የሚችለው መንገድ ትራንዚሽን ነው። ትራንዚሽን ማለት ያስገባነውን ቪዲዮ ወደ ሌላ ቪዲዮ ሲቀየር በመሃል ላይ ያለው የአቀያየር ስልት ነው። ይሄ ደግሞ ለቪዲዮዎችን በጣም ትልቅ ለውጥ ያመጣል። ሶስተኛው ሳውንድ ኢፌክቶች። ሳውንድ ኢፌክቶችን በተለያዩ መንገድ መጠቀም እንችላለን። ይሄ ማለትም የተለያየ ቪዲዮ ስናስገባ ከስር የሚሰሙት ሳውንዶች ናቸው።